ሰላም ውድ አድማጭ ተመልካቾቻችን፣ ይህ የፊልም ቅኝት ዝግጅታችን ነው። በዚህ የዩቲዩብ ገጻችን ስለ ፊልሞች ሰፊ ዳሰሳ እናደርጋለን። ለዛሬ የመረጥነው ፊልም በፈረንጆቹ 2007 የወጣውንና የወንጀል አክሽንና ኮሜዲ ዘውግ ያለውን ሆት ፈዝ የተሰኘውን ፊልም ነው። ይህ ፊልም በእንግሊዝ ሀገር የተሰራ ሲሆን በአዝናኝነቱም ይታወቃል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሆት ፈዝ የለንደኑ ኮከብና የሳንድፎርድ ሚስጥር፣ ይህን ጉዳይ በስፋት እናነሳዋለን። ለንደን እንግሊዝ። ይህች ከተማ በወንጀልና በግርግር የተሞላች ናት። በዚህች ከተማ ውስጥ ግን አንድ ስም እንደ መብረቅ ይፈራ ነበር፣ ኒኮላስ ኤንጅል። ኒኮላስ ተራ ፖሊስ አይደለም። እሱ ለስራው የኖረ ሕግን እንደ መዳፉ የሚያውቅና ወንጀለኞችን በመያዝ ረገድ ማንም የማይቀድመው ሱፐር ኮፕ ነው። ታሪኩ የሚጀምረውም ኒኮላስ ኤንጅል በተባለ የለንደን ፖሊስ ነው። ኤንጅል በስራው እጅግ ጎበዝ፣ ማንም የማይቀድመውና ሁሉንም ሕግጋት አጥባቂ ነው። ነገር ግን በጣም ጎበዝ በመሆኑ ሌሎችን የለንደን ፖሊሶች ሰነፍ እንዲመስሉ አድርጓቸዋል። በዚህም ምክንያት አለቆቹ ኤንጅልን ከለንደን አውጥተው ሳንድፎርድ ወደምትባል በጣም ጸጥተኛና ወንጀል ወደማይታወቅባት መንደር እንዲዛወር ያደርጉታል። ሳንድፎርድ ለማየት የምታምር አበቦች ያሸበረቁባትና ነዋሪዎቿ በሰላም የሚኖሩባት መንደር ናት። ለኒኮላስ ግን ይህች መንደር እንደ እስር ቤት ነበረች። እዚያ ያሉት ፖሊሶች ስራቸው የጠፋ ዝይ መፈለግና አይስክሬም መብላት እንጂ ወንጀለኛ ማሳደድ አይደለም። በዚህ ሰላማዊ መንደር ውስጥ ኒኮላስ ከዳኒ በተርማን ጋር አብሮ እንዲሰራ ይመደባል። ዳኒ የአክሽን ፊልሞች አፍቃሪና በጣም የዋህ ወጣት ነው። ዳኒ ለኒኮላስ ያለው አክብሮትም ልዩ ነበር። እንደ ፊልም ጀግና ነበር የሚያየው። በእውነት ሰዎችን በጥይት መተህ ታውቃለህ? እያለ በህፃን ልጅ ጉጉት ነበር የሚጠይቀው። ነገር ግን በዚህች ፍጹም በሆነች መንደር ውስጥ አንድ ጥቁር ጥላ ተደብቆ ነበር። ብዙም ሳይቆይ ዘግናኝ የሆኑ አደጋዎችም መከሰት ይጀምራሉ። በመጀመሪያ 2 ተዋንያን አንገታቸው ተቆርጦ ይገኛሉ። በመቀጠል ደግሞ አንድ ባለሀብት በቤቱ ፍንዳታ ይገደላል። የመንደሩ ፖሊሶችና ነዋሪዎች እነዚህን ሁሉ ክስተቶች አደጋ ወይም አክሲደንት ናቸው ብለው ሊያልፏቸው ሞከሩ። የሳንድፎርድ ዋና ፖሊስ ኒኮላስ፣ እዚህ መንደር ውስጥ ወንጀል የለም፣ ዝም ብለህ ተዝናና ይለዋል። ኒኮላስ ግን ልቡ አልተቀበለውም። የእሱ የፖሊስ ደም አንድ ትልቅ ሴራ እንዳለ ነግሮታል። ኒኮላስ የሱፐርማርኬት ባለቤት የሆነውን ሲሞን ስኪነርን መጠርጠር ጀምሯል። ስኪነር ሁልጊዜ በየግድያ ቦታው ላይ የተገኘ አደጋ መሆኑ በጣም ያሳዝናል እያለ በስላቅ የሚናገር ሰው ነው። ኒኮላስ ምርመራውን ሲቀጥል የደረሰበት እውነት ግን ከመላምቱ በላይ አስደንጋጭ ነበር። ገዳዩ አንድ ሰው ብቻ አልነበረም። የመንደሩ ሽማግሌዎች ስብስብ ወይም NWA ኔበርሁድ ዋች አላያንስ የተባሉ ሰዎች ናቸው። እነዚህ ሰዎች መንደሯ የዓመቱ ምርጥ መንደር ቪሌጅ ኦፍ ዛይር የሚለውን ሽልማት በየዓመቱ እንድታገኝ ማንኛውንም መስዋዕትነት የሚከፍሉ ነበሩ። ለዚህ ሽልማት እንቅፋት ናቸው ብለው የሚያስቧቸውን ሰዎች፣ ሳቁ የማይመጥን፣ ቤቱ የማያምር ወይም ንግግሩ ደስ የማይላቸውን ሰዎች ሁሉ በድብቅ ይገድላሉ። የሳንድፎርድ ሰላም የተገነባው በንጹሃን ደም ላይ መሆኑን ኒኮላስ ያውቃል። ሽማግሌዎቹ ኒኮላስን ሊገድሉትም ሲሞክሩ ጓደኛው ዳኒ በድንገት ይደርስና ኒኮላስን የገደለው አስመስሎ ከመንደሩ እንዲሸሽ ይረዳዋል። ኒኮላስ መጀመሪያ አካባቢ ተስፋ ቆርጦ ወደ ለንደን ለመሄድ አስቦ ነበር። ነገር ግን በመንገዱ ላይ ያለ ዳኒ የሰጠውን የአክሽን ፊልም ሲመለከት አንድ ውሳኔ ላይ ይደርሳል። ሕግ ባለበት ቦታ ፍትህ መኖር አለበት። ኒኮላስ በከባድ መሳሪያ ታጥቆ በነጭ ፈረስ ላይ ተጭኖ ወደ ሳንድፎርድ ይመለሳል። የመጨረሻው ፍልሚያ ይጀመራል። ኒኮላስና ዳኒ በጋራ ሆነው ከመንደሩ ሽማግሌዎች ጋር ታላቅ ጦርነት ይገጥማሉ። በሱፐርማርኬት ውስጥ፣ በአደባባይና በመንደሩ መናፈሻ ውስጥ የተደረገው የተኩስ ልውውጥ ሳንድፎርድ አይታው የማታውቀው ትዕይንት ነበር። የዋሁ ዳኒ ለመጀመሪያ ጊዜ እንደ እውነተኛ ፖሊስ ከጎኑ ቆሞ ተዋጋ። በመጨረሻም ኒኮላስ እነዚያን ጨካኝ ሽማግሌዎች ለፍትህ ያቀርባቸዋል። ሳንድፎርድ ከውሸት ሰላም ወጥታ በእውነተኛ ፍትህ እንድትተነፍስም አድርጓል። ኒኮላስ ወደ ለንደን እንዲመለስና እድገት እንዲሰጠው ቢጠየቅም እሱ ግን በሳንድፎርድ ከጓደኛው ከዳኒ ጋር መቆየትን ይመርጣል። ሆት ፈዝ ስለ ፖሊስ ጀግንነት ብቻ ሳይሆን ስለ እውነተኛ ጓደኝነትና ለፍትህ ስለመቆም የሚናገር ታሪክ ነው። ኒኮላስ ኤንጅል ሳንድፎርድን የቀየራት ይመስላል። ነገር ግን ሳንድፎርድም ኒኮላስን ለስራው ብቻ ከመኖር ወጥቶ ጓደኝነትን እንዲለምድ አድርጋ ቀይረዋለች።
ሆት ፈዝ እንግዲህ ይሄንን ይመስላል። ፊልሙ አስቂኝም አስፈሪም ነው። እናንተ ስለ ፊልሙ ምን ታስባላችሁ? ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በዚህ ቻናላችን ላይ ቅኝት እንድናደርግበት የምትፈልጉት የፊልም አይነት ካለም ደግሞ ኮሜንት ላይ ልታስቀምጡልን ትችላላችሁ። ይህ የፊልም ቅኝት ነው። ለቻናላችን አዲስ ከሆናችሁ ሌሎች ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን።